በእስር ላይ የሚገኙ ፍልስጤማውያን ጋዜጠኞች በእስራኤል ጦር ፍርድ ቤት ሊቀርቡ ነው ተባለ። በእስር ላይ ከሚገኙት ጋዜጠኞች መካከል አንደኛው የሆነውና የዛሬ ሳምንት ገደማ በወረራ በተያዘው ዌስት ባንክ ውስጥ በቁጥጥር ስር የዋለው ጋዜጠኛ አሊ አልሳሙዲ በእስራኤል የጦር ፍርድ ቤት ይቀርባል ተብሏል። እንደ ፍልስጤም እስረኞች ማህበረሰብ መረጃ ከሆነም በአሊ አልሳሙዲ እስር ዙሪያ ግልጽ የሆኑ ክሶች አለመኖራቸውንም አስታውቋል። ጥምረቱ ባወጣው መግለጫ በአሊ አልሳሙዲና ሌሎች ፍልስጤማውያን የሚዲያ ሰዎች እስርና አያያዝ ዙሪያ ስጋት እንዳለው የገለጸ ሲሆን በተለይ አሊ አልሳሙዲ የተለያዩ አካላዊ ጥቃቶች እየደረሱበት እንደሆነና ሕክምና ቢያስፈልገውም ምንም አይነት ሕክምና ሆነ የመድኃኒት አቅርቦት እያገኘ እንዳልሆነ ገልጸዋል። በተያያዘ ዜና በጋዛ የቀጠለው ከበባ ከፍተኛ የሆነ የምግብ እጥረት የተፈጠረ ሲሆን በዚህ ሳቢያ ሰዎች የመጠቀሚያ ጊዜው ያለፈበት ምግብ ለመመገብ መገደዳቸው ተገልጿል። የጦር ጄቶች ድምጽ አሁንም በሚሰማባት ጋዛ ሰዎች በእሳትና በረሃብ እያለቁ ነው የተባለም ሲሆን እናቶች ለልጆቻቸው በቂ ምግብ ማግኘት ስላልቻሉ የተገኘውን ምግብ ለመመገብ ተገደዋል ተብሏል። አብዛኞቹ የመጠቀሚያ ጊዜ ያለፈበትን ምግብ ለመመገብ የተገደዱ ሲሆን አንዳንዶቹ ደግሞ እሱንም የሚያገኙበት እድል አለመኖሩና ተርበው የሚተኙ ልጆቻቸው የማለዳ ብርሃን ሳይመለከቱ በዛው እንዳያሸልቡ እንደሚሰጉ ገልጸዋል።